ወይንም ደግሞ ሞቲቬት ከሚያደርጓችሁ ይልቅ ኢንፎርሜሽን የሚሰጧችሁ የሚያስተምሯችሁ ሰውን እንደዚህ አይነት ሰዎችን ተከታተሉ። ለምሳሌ ዛሬ የጠጣነው ቡና ለዛሬ ሊጠቅመን ይችላል። ዛሬ የጠጣነው ቡና ግን ለነገ አይጠቅመንም። ነገ ደግሞ ሌላ ቡና መጠጣት አለብን። ላይክ ሞቲቬሽንም እንደዚህ ነው። አጥፍቶ ጠፊዎች ወይንም ደግሞ ቴሮሪስቶች ራሳቸውን የሚያጠፉት ህይወታቸውን አሳልፈው የሚሰጡት ህይወታቸውን ስለማይወዱ ይመስላችኋል? ህይወታቸውን በጣም ስለሚወዱ ነው። ጉሊት የምትሸጠውም ሰው ጉሊት የምትቸረቸረውም ሰው ቢዝነስ እየሰራች ነው። ችግሩ ሁሌ በጉሊት ራሷን የምታስተዳደር የዕለት ጉርሷን ለማግኘት ጉሊት ቸርችራ የምትሸጥ ከሆነ ግን ያ ችግር አለው። ስራ ስትለው አንድ ሰው ምን ይስራ? ዛፍ ይቁረጥ፣ ጉድጓድ ይቆፈር ወይስ እንጨት ይፍለጥ? ዛፍ ለመቁረጥም እኮ ሙያ ያስፈልገዋል። ማንኛውም ሰው ሊሰራ የሚችለው ስራ ነው። የትኛውም አይነት ዲግሪ፣ የትኛውም አይነት ዲፕሎማ፣ የትኛውም አይነት ትምህርት ቤት ገብታችሁ መማር አይጠበቅባችሁ። እዚህ አውሮፓ ሀገር ተቀጥራ አንተ የተለየ ሀብታም ወይም ደግሞ የተለየ ኑሮ እንድትኖር የሚፈቅድልህ ሲስተም የለም። 8 ሰዓት በቀን ትሰራለህ። ከ8 ሰዓት በላይ ለስራ ካልክ የምትከፍለው ታክስ በእጥፍ ይጨምራል። በዚህ ዓለም ላይ ሁለት አይነት እንቅስቃሴ አለ። ከዚህ ከሁለቱ እንቅስቃሴ አልፍ አንዱ ባለሀብት የሚሰራው የራሱን የሆነ ቢዝነስ እየሰራ የሚንቀሳቀሰው እንቅስቃሴ ነው። ሁለተኛው ደግሞ የዚህም ባለሀብት ስራ እየሰራን ከስሩ ሆነን ተቀጥረን የምንሰራው የምንንቀሳቀሰው እንቅስቃሴ ነው። እኛ የቱ ጋር ያለ ነው? ይህም ሙያ ለመማር የሚያስፈልገን ፍላጎትና ጊዜ ብቻ ነው። የምነግራቸው የቢዝነስ አይነት ሁለት አይነት ነው። በቪዲዮ ፕሮዳክሽን ማስተር አድርጌያለሁ። በዚህ የሙያ ዘርፍ ደግሞ የራሴን ቢዝነስ ከፍቼ የራሴን ስራ እየሰራው ነው። ስለኔ በጥቂቱ ወይን ካልኩኝ ያለኝን የማውቀውን የተማርኩትን ለእናንተ ይጠቅማል ብዬ ወደ እናንተ ይዤ መጥቻለሁኝ።